ሀቂቀተን እኔ አንተን ልናገር አልመጣሁም ምክንያቱም የትኛውም ቃል እንደማይበግርክ አውቀዋለሁ ጠንካራና ጎበዝ ስለሆንክ ግን አይደለም የእህትራም የማንነት የአኽላቅ ቶብህን አውልቀህ ስለመጣ ስለዚህ የትኛው ቃል ተጽዕኖ አይፈጥርብህም እምታገኘው ሳቢ እንጂ የምታስበው የወንድነት የማንነት የኢስላም ልጅ ነኽዋ ቶብህን አውልቀህ ሆነ የመጣው የቲም በበዛበት ሀገር ላይ የአላህ Subhanahu Wa Ta'ala ቃል ቁርአን አቅርቦት እጥረት ባለበት ሀገር ላይ የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሽዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ብር አይንህን በጨዋጥ በጥየቃ ስትመጣ እነዚህን ሁሉ የወንድ ልጅ ሲፋ የሆኑ ማንነቶችን አውልቀህ ራቆትህን ይመጣው እናንተ ግን ሰጪዎቹ የቲም ራስ አብሱበት ይሁን መስጊድ አሰሩበት ይሁን ለቤተ እምነት አውሉት ይሁን ቁርአን ገዝታችሁ አከፉ ይሁን ይሁሉ ነገር በአኺራ ማንንም እናት አባትሽ ወንድምሽ እህትሽ በማይከተልሽ ሀገር ላይ ይሄ ስራዎችሽ ስለሚከተል ግን ለተራ ነገር እኔ ወላሂ ቃል ነው ያጣሁት لا حول ولا قوه الا بالله والله ነው ያሳፍራል ወጣቱ ከመስራት ይልቅ ሞቶ ተማሞቶ ስልክ መግዛት ሆኗል ስራው ለምን በስልኩ ገንዘቡ እንደሚያገኘው ያወቀ ወጣቱን አበላሻችሁት ለማን ምን ማድረግ እንዳለባችሁ ለይታችሁ ወቁ ለተመመ ይረዳ እናስታም የሞተም እንቅበር ለችግራችን እንደራረስ እኛ ግን የቅንጦት ሰዎች አይደለንም እንዴ በሰው ሀገር ላይ ኮኗሪ ሳንሆን አኗኗሪ ነን በዚህ ሁኔታ ላይ ሆነን እንዴት ትውልድ ማበላሸት ሆኗል እኮ ስራችን እፈሩ ስለ እውነት ያሳፍራል ሙሉ ጤና ይዛችሁ እናንተን ብትሆኑ እኔ አላቅም ወላሂ